እኛንም የሚወክለን አህያ ነው። አህያ አርጉን። የቱን ዱላ ነው ያልቻለ? የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ? የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ? ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር አንድ ምክር ልምከር እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ቢላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገ። ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውድቀት ኑሮ ነው የምትኖር። ምነካ ጉርጓድ ውስጥ ሆኖ እኮ ጉርጓድ አይቆፈርም መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስ እንድትዋብ ያረጉና ህሊናህን አሽጠው በሆድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉ። የዚህ ሰፈር ትክክለኛ የኑሯችንን ምሳሌ የሚያሳይ አንድ የዚህ ሰፈር ገጠመኛል። አንዱ ድራፍቱን ቀምቅሞልህ ማታ በጨለማ ሲሄድ ደንብ አስከባሪዎች ያገኙታል። ቁም ምናምን ብለው ኪሱን ሲፈትሹት ምንም የለውም የተለቀቀ ቤት በለው። በእልህ ስብርብር አድርገው መሬት ላይ አነጠፉትና ከዚህ በኋላ ሁለተኛ ብታመሽ ብሎ አንዱ ታጣቂ ዱላውን ሲሰነዝር ሰካራሙ ከታች አይኑን አይጨፍንም። ታጣቂው ምን ቢል ጥሩ ጭራሽ ትመክታለህ? ጭራሽ ትመክታለህ ብሎ ፊቱን እንዳልሆነ አርገው አሰባበጡታ። ሲጥልብህ እንዲያርግ በመታወቂያ ነው ጣሉት። እንዴት ብሎ እንዲገለጥ አርጎ ሰጣቸው። ውሰዱ። ታጣቂው ፎቶን እያየ ሰውየውን ሲያመሳስለው መታወቂያው ላይ ያለው የሰውየው ምስልና ከዱላው በኋላ ያለው የፊቱ ገጽታ አይገናኝም። ደንብ አስከባሪው ድጋሚ ሌላ ወንጀል የሰው መታወቂያ ይዘህ ነው የምትዞረው? እናቴ ተፈራረቁበት። የዚህም ሰፈር ሰው ኑሮ እንዲህ ነው የተፈራረቀበት።
አቤት ከባድ እኮ ስንቱን ጉድ መሰለ የቻለው። አንዱ ጠጅ ቤት ሰላይ ነኝ ይለናል። እኔ የምለው ሰላይ ነኝ ብሎ መሰለል አለ እንዴ? በማል ብድግና የስኳር ጠጅ ነው አይደል የምትጠጡት ይለናል። እማማልጣ እሱንማ እየጠጣህ እያወቅኸው ነው። የላይኞቹ ምን እንደሚጠጡ ንገረን እንጂ አለ። ውረታቸው ግራ ግብት ነው የሚለው የዚህ ሰፈር። ከኑሯችን በላይ የነገ ፍርሃታችን ያሰጋል። ተስፋችን በሙሉ እኮ ጽልመት የለበሰ ሆኗል። ነገን በምኞት የሚጠብቅ ሰው እየቀነሰ ነው። ሰላም እደርና እንደምን አደርክ ብርቅ እየሆኑብን እዚህ ሰፈር በዚህ ኑሮ ሁኔታ ምግብ ማስተረፍና በህይወት መትረፍ ድንቃ ድንቅ መዝገብ ላይ ሁሉ ሊያስመዘግብ ይችላል። ወዛደርም በለው አርብቶ አደር፣ አርሶ አደርም በለው ወጥቶ አደር መብላቱ ሳይሆን ትልቁ ጥያቄ በሰላም ማደሩ ነው። ይህን ሻምበልን እኮ አበላል ስታየው በሁሉም ዘርፍ ሰርቀው በሁሉም አይነት ወስደው አሁን የቀራቸው ነገር የሰፈሩን ሰው አስይዘው መበደር። መቼም እኛ ሰፈር ያልተበደረው ብድር አይነት የለም አይደል? ግን አሁን ሊሆንለት የማይችለው ነገር ተበድሮ እንኳን በእዳ አስገብቶ የማይሳካለት ነገር ምንድነው? በሰላም ወጥቶ መግባት። በሰላም ወጥቶ መግባት ለዚህ ሰፈር ሰው ኑሮን እንደማሸነፍ ከባድ ሆኖበታል። ክፋታችንና ጭካኔያችንን እኮ በማይዳሰስ ቅርስ ዘርፍ ካላስመዘገብን ብለን ተያይዘናል። ማፈግፈግ፣ መሯሯጥ፣ ሽሽት የሁል ጊዜ ጉዟችን ሆኗል። እውነታቸው ነው። መምህር ቅኔ መንገድ ዳር ቁጭ ብሎ አንድ ተማሪያቸው ይመጣና ይጠይቃቸዋል። እኔ ምሎት መምህር ቅኔ ይሄ መኪና ምንድነው የሚዞረው አሏቸው። ባለፈው የሎተሪ አሸናፊ የጠፋ ጊዜ ሽልማቱ በከተማው እየዞራል ነበር። የሱ ጊዜ እኮ መምህር ቅኔም ይሄ የምታየው ትልቁ መኪና አንደኛ ዕጣ ነው፣ ይሄ መለሰኛ ሁለተኛ ዕጣ ነው፣ ይሄ ያሉ እስከ አምስተኛ። አንዱ የደስታ ጥግ የጀመርከውን ነገር መጨረስ ነው ሲሉት ባንክ ያለውን ብር አውጥቶ ጠጣበት። እኛም የደስታችን ጥግ መጨራረስ ይመስል በፍርሃትና በስጋት ተሸብበን ጦር እንማዘዘዋለን፣ ቃታ እንሳሳበዋለን፣ ለነገ ሳንል ቂም ሰባሪ ቃላትን እንሰናዘረዋለን። የደስታችን ጥግ ሁሉ ምቀኝነት፣ እንቅልፍ ሳይኖር የሰው ህልምን መቀማት፣ ሲመች መጣል፣ ሳይመች ማጣጣል። አንዱ ለአንተ ትልቁ የደስታ ጥግ ምንድነው ሲባል ረጅም ሰልፍ ተሰልፈህ ልክ አንተ ጋር ደርሶ ከአንተ በኋላ ያሉ ሰዎች ተመለሱ ሲባላል። የጉድ ሀገር ነው አለች እማማ ልጣሽ። የእማማ ልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። የድሩ ባለስልጣኖች እስከ መቼ ድረስ ነው የይቅርታ ቀብድ የሚሰጡት? የጉድ ሀገር ነው አለ ሰውየው ቢጨንቀው ነው። ባል በሁለት ነገሮች ይቸገራል። አጥር እየጣሰ ጅብ ከብት ይበላበታል። አጥር እየዘለለ ውሽማ ሚስቱን ይተኛበታል።
በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄደው አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉድጓድ ቆፍርና ሰንበሌጥ ሸፍኑ አሉት። ባልም ታዛዥ ነው እንደተባለው ያደርጋል። እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድልኝ የኔ ጉድ ሀገር ምን ላደርጋላቸው ሸልላሉት። ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋ ሁለቱም ባንድ ቀን አለ። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠመን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል? ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው እኔ ሬጄና ወጣው ስለሚያቀኝ እድል አልሰጠኝም። የማማልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትግስት መጠበቅ ይሻላል። ብድግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አልኩ። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። ያ የድሮ የለመዱት ይሻላቸዋል። የድሮ የለም ደረጃ በደረጃ እያየነው ነው። ጉዳዩን እያጤነው ነው። የሚመለከታቸው አካላት መፍትሄ የሰጡት ማስተመለከቱን መጀመሪያ በቅጡ ሚስት ሙያ የላትም አሉ። የላቆጠ ገንፎ ሰርታ ለባልየው ሰጠች። ባል ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሊበሉ ሲሉ እጃቸውን ያጣብቃቸዋል። ሚስት እየመጣች ጌትዬ ጣፈጠ? ጥሩ ነው አይደል? ይጣፍጣል ብሉ ይጣፍጣል ስትላቸው ሰውየውን ቢሉ ጥሩ አይ ውዴ መጣፈጡ ቀርቶ እጄን በለቀቀኝ። እኛ ያልነው ሲያረለም ይሄን እኮ ነው ያልነው። ሌላ ያልነው ጉዳይ አለ የጠየቅነው። ገንፎ እንዴት መሰለ አንዱ ገንፎ እንዴት ይበላል ሲለው ገንፎማ ወጋ እያረክ ነው አለ ጓደኛዬ። ገንፎ ደግሞ እንዴት ይወጋል? ላፍላፍ ነው እንጂ ይደረጋል። ትልቁን ቀመር እኮ ነው የነገሩ ወዳጄ። አዋቂ ናቸው የምትላቸው በመስመር በአይነት ይዘሩና አጭደው ፈጭተው አላጉጠው በውሃ በጥብጠው በሳት ያንተከተኩና መሐልን ባዶ አድርገው ያቀርቡዋል። ከዛስ ጉልበተኛው ከዳር ሆኖ ወጋውጋ
ወጋ ሲያረግ አላዋቂውስ መሃል ላይ ቆሞ ወዝና ደምን እየቀላቀለ ላፍላፍ ወዳጄ በጥንስሱና በእርሾ ወቅት መጠየቅ የነበረብን ጥያቄ እንጀራው ተጋግሮ ለማዕድነት ከቀረበ በኋላ ብታነሳውና ብትጠይቅ ጎራሽ እንጂ መላሽ አታገኝ። እሱን ተውት፣ በደህና ጊዜ ነው ያበደው አሉ። ልብስና ምግብ ብቻ እኮ ነው ግባቸው የሆኑ ጓደኛሞች ጎረቤታቸው ራቁቱን እየጮኸ ሲሄድ አይተውት እኮ ነው። ወዳጄ በጊዜ ካላበድክ ማበብም እኮ መክሰም ይሆናል። እውነቴን ነው። ይኸው ላጠያየቅና መላሽ የመለያየቱን ልዩነት በአንድ ነገር ልንገር። አንድ ገበሬ ዝናብ ሲዘንብ ዝናቡን አልፍ ዘንዳ ለምን ጥላ አልጠለልም ብሎ ወደ አንድ ዛፍ ጋር ሲሄድ የሆነ ቤተ እምነት ያያል። ከአውደ ምሕረት ላይ ሰውዬው ያስተምራሉ። የሰናፍጭ ቅንጣት ያህል እምነት ቢኖራቸው ተራራ ይሄዳል ሲባል ገበሬው ደነገጠ። ሰናፍጭ እችን ምታ የዚህን ያህል ደካማ አዘነ። ለዚህ ካፊያ ነው እኔ ዛፍ የተጠለልኩት ብሎ ሄደ። ይሞላል ያለው ወንዝ ሞልቶ ጠበቀው፣ ግን ዝም ብሎ ተሻገረው። ምንም አልሆነም። ገረመው። ለሚስቱ ሄዶ ነገራት። ዛሬ ያየሁት የሰማሁት ጉድ እንዲህ ብለው እኮ ሰውዬው ወንዙ ሞልቶ ተሻገሩ። እኚህን ሰውዬ ምሳ ጋብዝልኝ ቤት ያለች ሚስት ተመልሶ በዛው በሞላ ወንዝ መጣላ። ምንም ሳይሆን ተሻገረ። ሲወጣ ሰውዬው አስተምረው ሲጨርሱ አገኛቸው። እንደው ጌትዬ ቅድም ያወሩት ነገር እንደው ነክቶኛል። ሰናፍጭ እኔ ገበሬ ነኝ ምንም አላቅ። ሰናፍጭ ግን እና ሚስቴ ምሳ ልትጋብዞት ትፈልጋለች አሏቸው። በደስታ ብለው መጡ። እያወጉ እየመጡ እንግዲህ ገበሬው ላፍላፍ እያረገ ተሻገረው ወንዙ። ዞር ብሎ ሲያያቸው ሰውየው ቆመዋል። ጌትዬ ይምጡ እንጂ ሲላቸው እንዴ ወንዙ ሞልቷል እንዴ እርሱ አይደል ቅድም ያስተማሩት ሰናፍጭ አሉ እኮ ሲላቸው እንዴ ተሻገሩ እንጂ ጌታዬ ሲላቸው ምን አሉ? አይ አንተ ሰው እኛ እናሻግራለን እንጂ አንሻገር። ሰውየው በህይወት ደስተኛ መሆን በምንድን ነው የምትገልጸው ሲባል ምን አለ? ራሴን ባለማጥፋቴ። እውነቱን ነው። እዚህ ሰፈር ትልቁ የህይወት ትርጉም ተደርጎ የሚወሰደው ምንድን ነው? መኖር። ሳቅና ደስታማ ቅንጦት ከሆኑ ቆዩ። ጭራሽ በተረታቸው ይደግፉላል የሞተ ተጎዳ ብለው። አሪያስ እዚህ ሰፈር መኖር ብቻ ትልቅ ነገር እኮ። እነ ሻምበልን ይዘን መኖራችን ሁሉ ሊያስመሰግነን ይገባል። ምንም አላረኩትም። ብድግ ብሎ ሰካራም የማንም ጠጃ ምንን አይናገረኝም ምናምን ብሎ ብዙ ማላስታውሳቸውን ዘርፈ ብዙ ስድቦች ሰድቦኝ ሄደ። ያረኩት ነገር ቢኖር ማማለጣሽ ጠጅ ቤት ለንክስ ቁጭ ብለን ሻምበል ከማዱ ኮርቃ ለባክህ ጠጋ በላሉት። እኔ አፌ አርፍም ማለት ይደርሳል እጁ ረጅም ነው አልኩኝ። ሐሜት አይደል ውሸት አልተናገርኩ ያኔ ያልኩት።
ተነስቶ ወርዶብኝ ሄዳ አይሻምበል ስንቱ መሰለ እንጀረጅም መሆን የሚመኝና የሚፈልግ አልሳካ ብሎት ነው እንጂ ታረፍ ሻምበል ብቻ አይደለም ብዙ ሰዎች ናቸው ሰካራምና ቀለኛ ሰው ህይወት የማይገባው የሚመስላቸው ለምሳሌ አንድ ሰውዬ አህያዋን ተሸክሟት ቢሄድ ብዙዎቻችን በቂልነቱ ተገርመን እንስቃለን አይደል ለምን ትክክለኛ እውነት አህያዋ ሰውየው መሸከም አለባት ብለን ስለምናምን ነው ነገር ግን አህያ ብቻ መሸከም እንደሌለባት የሚያምን ሰው በጉዳዩ አይስቅም አይገርም እንዴት ማለት ጥሩ ነው ቢሆን እንኳን በሰውየው ለመሳቅና ለማፌዝ የሸክሙን ክብደት በራስ ትከሻ ላይ መመዘን አለበት ይህም በቀላል ምሳሌ ያሳያሉ አጃቢዎቹ አንድ ሰርግ ላይ ዘፈን አንችልምና አግዘን ብለው አንድ ወዳጃቸውን ይዘውት መጡ እኛ እንዳንታይ አይችሉም እንዳንባል በርሜል ውስጥ ሆነና አንተ ሙዚቃ ታወጣለህ እኛ ከዚህ ያደመቀን እንቀበላለን አሉ ተስማማ ሰውየው በርሜል ውስጥ ከተው ከደኑት ተጀመረላ ሰርጉ ላይ ለካ ሰውየው የገባበት በርሜል የቆየ ስለሆነ ጉንዳን አለው ጉንዳን በላኝ ሲል አጃቢ በሙሉ ጉንዳን በላው ጎበዝ ጉንዳን በላኝ ጉንዳን በላው እዚህ ሰፈር እንደ ሰውየው በህይወት ደስተኛ መሆን በምንድን ነው የምትገልጸው ሲባል ምን አለ ራሴን ባለማጥፋቴ እውነቱን ነው እዚህ ሰፈር ትልቁ የህይወት ትርጉም ተደርጎ የሚወሰደው ምንድን ነው መኖር ሳቅና ደስታማ ቅንጦት ከሆኑ ቆዩ ጭራሽ በተረታቸው ይደግፉላል የሞተ ተጎዳ ብለው አሪያስ እዚህ ሰፈር መኖር ብቻ ትልቅ ነገር እኮ እና ሻምበልን ይዘን መኖራችን ሁሉ ሊያስመሰግነን ይገባል ጎበዝ ድሮ ሲበላ አለ በጀቱ ማለት እንደዚህ በእጅ ያዝና እየተጨመቀ ቀስ ያለ በዚህ ሲወጣ ትልሳል በዚህ ሲወጣ ትልሳል አልወጣ ካለ ትንሽ ለቀቅ ታረጋል በዚህ በኩል ህዝቡን ትይዛለህ ህዝቡን ይዘን እየጨመቀ ህዝቡን ይዘን ያቡኑ አለ ለቀው በሁለት እጃቸው ጎበዝ መበላቱ ይቅር ቢያንስ እንደ ድሮ እንደዚህ አይናችንን ያዙልን የተባይ መገናኛ ብዙሃን የሚሉትን አሰማምን ቷን ባለበት ቤት በረሮ ተስፋ አይኖረው ይጠፋል ይሏል በረሮ ቷን ይጠፋል ብለህ በረሮውን አይደለም በሌሊት በአልጋ ዙሪያ መክበብ ቀርቶ በጠራራ ፀሐይ ማዕድህ ላይ እኩል ይሰፍራል ያን የሚደርስልህን ታገኛለህ መጠርጠር የነበረብን እኮ ገና የጀበና ቡና ጎዳና ላይ ሲወጣ ነበር ሐሜትና አደባባያችን እኮ ነው መንገድ ላይ ወጣ ታዲያስ ጣቢያውም እሱን ሐሜት እየለቀመ አይደል የመንደር ወሬና ሐሜት የሚያቀበለ ደሞ እኮ የኖረ የረጅም ጊዜ የሐሜት ታሪካችንን የማይወክል ሐሜት እኮ ነው የሚያቀርቡልን ካማ አይቀር እንደኛ ሰፈር ሰው ማማት ነው የኛ ሰፈር ሰው ምን ብሎ እንደሚያማት ታውቃል እኚ የጤና ሚኒስትሩ በጣም ጎበዝ ዶክተር ናቸው ምናምን ይላል እንዴት ስትል እንዴ የሥራ መልቀቂያ ያስገቡት ከኮሮና ቀድመው ነው
መንፈስሽ አንዱ ጋር ደውላ የት ነህ ስትለው ምን አዲስ ግን መኪና ገዝቼ እኮ ገራጅ እያስመረመርኩ ነው 3 ሲለው እንዴ ኮሮላ ነው ኮሮና ነው ገዛው ያለው ታዲያስ በሚዲያ ከቀረብክ አይቀር እንደዚህ እንደኛ ሰፈር ሰው በደንብ ማማት የሰላም ሩጫ ሚል ማስታወቂያ ስትሰማ ደግሞ ከማን ታንሳለህ አንተም ትንተናን ትጀምራለህ እኛ ሩጫውና አሯሯጡ ማሽጠፋብን የሚያሯሩጡን ያዙልን ያለ ታዲያ ሌባውን ሳትይዝ የሌባ ልጅ የሚለውን ፊልም ብትሰራ ምን ዋጋ ካማ አይቀር እንደዚህ እንደኛ ሰፈር ሰው ማማት ነው የባህል መስሪያ ቤቱም እኮ ሊቆጣጠር ግድ ይሏል የአመት ባህላችንን እያጠፉብን እንኳን ወሰደው መንፈስ እውነቴን ነው ማለት የተባይ መገናኛ ብዙሃን የሚሰጡን ዜና መጠየፍ ካልቻልክ ሐሜትም መምረጥ አትችልም እንዴት ካለ ልምድ እንኳን ጥሩ ሐሜት መምረጥ ያቅታል የጤፍ ጭማሪ ነው የቢራ ጭማሪ ነው የሚያሳስብ ነው ጤፍም አገር ቀይራ ቢራ መሆኗን ስትሰማ ቀናህባት ለነገሩ አሁንም ጤፍ ስትገዛው ማስከር ጀምሯል ቆሻሻን ለመጣል እኮ መጀመሪያ መጤፍ ያስፈልጋል አንዳንድ ሰው ደግሞ አለ መጤፍ የማይችል ታቅፏቸው ቢኖር ያንዱ ነው ከቤቱ ያወጣ ደጁ ላይ ቆሻሻውን ይከምርላል ከቤቱ ያወጣ ቆሻሻውን ይከምርላል የሰፈር ሰው ምን ቢሉ ጥሩ ነው ቆልል ሰውየው መጥቶ የሚያጸዳል መስሏል አቤት አቤት ተጣራ መሰለኝ ሲጠሩት አቤት ሲልኩት ወዴት እንግዲህ ተዘጋጅ የፍራሽ ባለቤት ብሎ አቤት አቤት ማማልጣይሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል ምንነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው የድሩ ባለስልጣኖች እስከመቼ ድረስ ነው ይቅርታ ቀብድ የሚሰጡት የጉድ አገር ነው አለ ሰውየው ቢጨንቀው ነው ባል በሁለት ነገሮች ይቸገራል አጥር የጣሰ ጅብ ከብት ይበላበታል አጥር የዘለለ ውሽማ ሚስቱን ይተኛበታል በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄደው አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉርጓር ቆፍርና ሰንበሌጥ ሸፍኑ አሉት ባልም ታዛዥ ነው እንደተባለው ያደርጋል እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉርጓድ ውስጥ ይፋጠጣል በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድልኝ የኔ ጉድ አገር ምን ላደርጋላቸው ሸልል አሉት ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋ ሁለቱም ባንድ ቀን አለ እንዴት መሰለ ወንፊትየን ጠየቋት ምን ነው እንዴ እየለፋሽ እንዴ እየጣርሽ እንዴ እህልን ከንክርዳድ እየለየሽ ምን ሲባል ነው ከግራና ከቀኝ በጥፊ የሚያጣፉሽ አሏት ወንፊትዬ ምን አለች ባለመቋጠሬ መመርቅኔ አንድ ጉዳይ ለማስፈጸም ወደ ቀበሌ ይሄዱና ከቀበሌው ሊቀመንበር ጋር ይገናኛሉ ለአንድ ፊርማ 3 ወር ያመላልሳቸዋል በዚህ ብስጭት ብለው በመጨረሻ ወረቀታቸው ሲደርሳቸው ከወጡ በኋላ መለስ ብለው ጌታዬ ስምህን ማን ነበር ያልከኝ አሉት በኩራት ወንበሩ ላይ ተለጥጦ ሞላ አላቸው ጫጨምርበት የሚወክለን አህያ ነው አህያ አርጉ የቱን ዱላ ነው ያልቻ የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ የናንተን የድር ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ጆሮ ብቻ ነው አይደል አለስ ይሄን ትልቅ ጆሮ ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር ያላችሁ አጋጣማችሁን ስለዚህ አያርጉን አይልም
ጎረቤቱ የዚሁ ሰውዬ ጎረቤት ቀጠላ ማን ነገር ነው ይሄ ብሎ ተነሳል። ማን ነገር ነው ጎበስ እኛን የሚወክለን ግመል ነው። ጎረቤትየው እንዴት ሲባል ስንት ዘመን ሙሉ አይደል እንደ እንባችንን እያፈሰስንና እያለቀስን ለአራጆችና ለበላቶቻችን አንገታችንን ስንሰጥ የኖር ነው። ታዲያስ የማንም በአቅም ያነሰ በእውቀት ያነሰ አይደል እንደ እንደ ግመል ቁጭ በሉ ሲለን ስንቀመጥ ቁሙ ሲለን ስንቆም የነበር ነው። ውሃ ጥሙን ችለን ስለ ውሃ የምናዘም ህዝቦች አይደለንም። ስለዚህ ግመል አርጉልን አለን። ከፊት የሻምበል ካድሬ የነበረው ብድግ አለና ማይሆን ነገር ነው ጎበስ እኛንም የሚወክለን አበባ ነው አለለ። እንዴት ሲባል ህብረ ቀለም ያለን ህዝቦች ነን እኮ ህብረ ብሔራዊነታችንን የሚገልጽልን አበባ ነው። እሾሁንም ፍሬውንም እንቡጡንም በአንድነት የያዝን ብንረግፍም ደግመን የምንበቅል ህዝቦች ነን አይል ብድግ አለና አንዱ አበባማ አይሆንም። እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳና ሻምበል ይሄ ጸረ ለውጥ ብሎ ስብሰባውን አያሳምፀው። የጋራ ጉዳይ ሳይኖርህ የጋራ አርማ ትፈልጋለህ።